በዚህም ምክንያት ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ ማህበራዊ ቀውሱ፣ ስነ ልቦናዊ ቀውሱ በማህበረሰቡ ላይ ከፍተኛና እጅግ አደገኛ ደረጃ ላይ እንደደረሰ መቼም የምትገመቱት ነው። በዚህ ሂደት ውስጥ ግን አማራ የፈጠራቸው ሁለት አቅሞች አሉ። አንደኛው ፖለቲካል ኬፓቢሊቲ ነው። ሁለተኛው ወታደራዊ ኬፓቢሊቲ። ያልነበረን ወታደራዊ አቅም አገዛዙ በአማራ ላይ በማወጁ ጦርነት ምክንያት አማራ ወታደራዊ አቅም እንዲፈጥር አድርጎታል። ይህም በቀጠናው ላይ ተዋናይ እንዲሆን አደረገው። ሁለተኛ ደግሞ ያንን ጦርነት ለመምራት የተደራጀው ድርጅት ሙሉ ለሙሉ ፖለቲካዊ አቋም እንዲይዝ ወይም ፖለቲካዊ ድርጅት እንዲፈጥር አስችሎት ሁለት አቅሞችን እንዲፈጥር ዴቨሎፕ እንዲያደርግ በሂደት ያስቻለው መሆኑን ትመለከታላችሁ ማለት ነው። ሰው ሀገሪቱ ውስጥ ያለውን ቀውስ በስፋት የአማራ ህዝብ ይጋራዋል። ፔኪውላር የሆነ ቀውስም ደግሞ በአማራ ክልል እንዳለ ትመለከታላችሁ ማለት ነው። በክልሉም ከክልሉ ውጭ ያለውን ማህበረሰብ ግን በልክ ከኢትዮጵያ ህዝብ በሁሉም ቦታ ላይ ያለው የሀገራችን ህዝብ ፌስ እያደረገ ያለውን አይነት ተጽዕኖ ሌላም ቦታ ላይ ያለው ማህበረሰባችን በዛው ልክ ያንን ተጽዕኖ እየተጋፈጠ ያለበት ሁኔታ እንዳለ እንመለከታለን። ምናልባት ስፔሲፊክ የሆኑ ጥያቄዎች ካሉ በኋላ ላይ አድሬስ አደርጋቸዋለሁ። ግን አሁን ያለው ሁኔታ በዚህ ደረጃ ሊገለጥ የሚችል ነው። በኋላ ላይ ያሉ አንዳንድ ቀለል ያሉ ጥያቄዎችን እናንተ እንድትሄዱባቸው እኔም ማነሳላችሁ ይሆናል። ኦዲየንሶችም እየገባችሁ በትዕግስት ጠብቁ። ከገዢው ፓርቲ ትገባላችሁ፣ ከፋኖ ትገባላችሁ፣ ከኦነግ ትገባላችሁ፣ ከቲፒኤልኤፍ በተቻለ መጠን ምክንያት እንዳትመቹ አድርገን ነው ምንተው። እኔ አልገባውም ድምፅ እድል አላገኘውም እንዳትሉ ነው ምን እናደርጋችሁ። በእኔ ተማምኖ ችግር የለውም። በዛ ጀዋር ቀሪም ደቂቃ ትሄድበታለህ። እስኪ ምን ትላለህ በትንግርቱ ጉዳይ ላይ? አይን ይሄን ኤክስፕሌን እንዳደረግን የፈለኩት ያለውን ነባራዊ ሁኔታ የአማራ ክልሉ ሁኔታ የትራንዚሽኑ ሚስማኔጅ የተደረገበት ችግሩ የአማራ ፖለቲካል ክላስ የአማራ ኮሚኒቲ በኢህአዴግ ጊዜም ጥያቄ ነበረው። ያ ጥያቄ እያደገ እያየ ነው የመጣው። በኢህአዴግ ላይ በሚደረገው ትግል ውስጥ አክቲቭሊ ሲሳተፍ የነበረ ክልልና ማህበረሰብ ነው። ዛሬም ፋኖ የሚባለው ኃይል እኛ ቄሮ በነበርንበት ወቅት ፋኖ በሚል ሰላማዊ ትግል ሲያካሄድ የነበረ ነው። ጎልተው የወጡ ጥያቄዎች ነበሩ። ከትግራይ የሚነሱ፣ ከኦሮሚያ የሚነሱ፣ ከደቡብ ከሶማሌ የሚነሱ ጎልተው የመጡ ማህበራዊና ፖለቲካዊ ጥያቄዎች ነበሩ። እነዛ ጥያቄዎች በመድረክ ሊፈቱ ይችሉ ነበር። የእነሱ አለመፈታት አሁን ትምህርቱ እንዳስቀመጠው እየተደራረቡ ያመጡት ሁኔታ ነው። የፕሪቶሪያ ሚና ብዙ ጊዜ ሰዎች ማኔጅ የሚያደርጉት ለእኔ ሁለት ወሳኝ ኢቨንቶች አሉ። አንዱ ሽግግሩ እንደመጣ የአማራ ማህበረሰብ በህገ መንግስት ጉዳይ ላይ ይሁን በሌሎች ጉዳይ ላይ በትርክት ላይ የሚያነሳቸው ጉዳዮች በመድረክ ለመፍታት የነበረውን እድል አለመጠቀማችን ነገሮች እየተካረሩ እንዲሄዱ አደረገ። ሁለተኛ በትግራይ ጦርነት ወቅት የነበረው አንደኛ ወደ ጦርነት የተገባበት ሂደት ነገሮች እየተካረሩ የባሰ እየተካረሩ እንዲሄዱ ሄደ። በሶስተኛ ደረጃ ደግሞ የፕሪቶሪያው ሰዎች ብዙ ጊዜ የሚያነሱት ለምንድን ነው አራት ሆነ ተዋግተህ ሁለት ሆነ ሰላም መፍጠር አትችልም? ጀስት ዳዝንት ወርክ። አሁን እዚህ መድረክ ላይ ያለን ሰዎች ከተፈታፈትን በኋላ እኔና ቴዲ ብቻ ሰላም ብናመጣ የተቀረው ምን ሊሆን ነው? እኔና ቴዲ ሌላውን ለመውጋት ፓክት ፈጠርን ማለት ነው። ከዚህ ጋር ነው ተያይዘው እየመጡ ያሉት እና አፕሪሼትድ አልተደረገም። ጊዜን ለምንድን ነው የሰጠሁት ለትምህርቱ? አማራ ክልል ላይ ይሄ ጦርነት ያመጣው ዲቨስቴሽን ባለፉት ዓመታት በወለጋ፣ በሸዋ፣ በጉጂ፣ በኦሮሚያ ክልል ውስጥ የነበረውን በደንብ አፕሪሼት እንዳልተደረገ እዚህ ክልል አፕሪሼት አልተደረገም። 10 ሚሊዮን ተማሪ ከስራ ገበታ ወጣ ማለት በእድሜ የደረሰው ወደ ጦርነት ነው የሚገባው። በእድሜ የደረሰው ከ15 ዓመት በላይ ከሆነ ወደ ጦርነት ነው የሚገባው። የተቀረው ደግሞ ወደ ፕሮዳክቲቭ የማይሆን ዜጋ ነው እየተቀየረ የሚሄደው ማለት። ይሄ የአማራ ክልል ወይም የአማራ ብሔር ችግር ብቻ አይደለም፣ ሀገራዊ ቀውሱን አሁን ካለው የበለጠ እየጨመረ የሚሄድ ጉዳይ እና ከብዙ ነገሮች ሞክረናል። አይ ቲንክ ትምህርቱን ስትሳተፍ ነበር መሰለኝ። ለውጡን እንደመጣ አካባቢ የኦሮሞና አማራ ምሁራን ውይይቶች በሀገራዊ ደረጃ ብዙ ነገሮች ጀርመኖችም እየደገፉን ስንሞክር ነበር። ከእስር ቤት እንደወጣሁም አሁን ዲሲ አምባሳደር ያለው ሰው የሰላም ሚኒስትር በነበረበት ብዙ ነገሮች ስንሞክር ነበር። ለእኔ አማራ ክልል የነበረው ግጭት ፕሪዲክትብል የሆነ ሊገመት የሚችል ሊወገድም ወይም ደግሞ ፕሪቨንት ሊደረግ የሚችል ግጭት ነበር። ፕሪዲክትብል ነው፣ እየመጣ እንደ ጉም እየመጣ የነበረ ነገር ነው። ይህ ክንስየት ጉም እየመጣ ከሆነ ምንድን ነው የምታደርገው? ያሰጣውን እህል ታወጣዋለህ፣ ወደ ቤት ታስገባዋለህ። እየመጣ ያለ ጉዳይ ነበረ፣ መፍታት ይቻል ነበረ። ችግሮች ሳይባባሱ መፍታት ይቻል ነበረ።
ግን መንግስት የወሰዳቸው እርምጃዎች ነገሮችን እያባባሱ የሄዱ ጉዳዮች ናቸው። በኋላ ላይ እንግዲህ በስፋት እንወያይበታለን። ጊዜያችንን ያው እየተጠቀምን እንድንሄድ ነካነካ እያደረግን ብቻ ከሄድን በኋላ ላይ በስፋት እነዚህን ጉዳዮች እኔም ትንክርቱም ሌሎቹም እንመለስበታለን። ቴንኪው። የምክክር ኮሚሽን እያካሄድ ያለው ምክክር አለ። በዚህ መንገድስ እንዴት ነው ትዝብታችሁ እናንተ? እሱንም ወደ በኋላ የምናነሳቸው ጉዳዮች ናቸው። ወደ ጦርነቱ ከገባን ከመንግስትም ከተቃዋሚም ጎራ ያሉ ሰዎች ቢያነሱትን እየሰማችሁ ነው። ይህ የጽምዶ ጉዳይ ሊሆን የሚችል ነገር ነው ወይ? እሱንም እናንተ በገባችሁ እና በደረሳችሁበት መንገድ ትነካኩታላችሁ። ሌሎቻችሁ እንደዚሁ ታፕታፕ እያደረጋችሁ ቆዩ። ወደ ራጁ ነው የሚሄደው። ራጃችን እንደምታውቁት ጸባይ ሰናዩ ፖለቲከኛ ነው። ኦሮሚያ ክልል ላይ ብዙ ጊዜ ራጁን ሳገኝ ማነሳለት ጥያቄ አለ። ይህን ጥያቄ አትቀይርም ወይ ይለኛል። የሆነ ግን ጥያቄ ነው ማነሳለት እዚህ ጉዳይ እዚህ ሶሻል ሚዲያ ላይ የሆነ ግን ጉዳይ አስመልክቶ መጋበዝ ከፈለጋችሁ የምትጋብዙት ራጁ ነው። ሌላ አይደለ። ሶሻል ቲክቶክ ላይ ራጁ ለአንተ ማነሳለ እንደ መንደርደሪያ እንዲሆነ 1974 የተመሰረተው ኦነግ አሁን ድረስ የተታኮሰ ነው ከመንግስት ጋር። ጥያቄያችን አልተመለሰም የሚሉ የመታገያ አጀንዳዎች አሉ። አሁን በአንተ ትንታኔ ኦነግ የሚያደርጋቸው ትግሎች አጠቃላይ የኦሮሚያ ህዝብ ነባራዊ ሁኔታ ምን ይመስላል? እስኪ እሱን ንገረን። ጥያቄውም አልተመለሰም ብለህ ታስባለህ? እንደው ለመንደርደሪያ እንዲሆነ ነው እና 9 ደቂቃ አለ። እንትኑን ይሄ ምንድነው ሴቲንጉን ስትቀያይሩት ግራ እንዳያጋባን ምንድነው የምታደርጉት? ጀዋርን እዛ ፊክስ አድርጉት አየር ላይ። ከዛ እኔን ከጀዋር ጎን አድርጉኝ እና ተናጋሪዎች ሲመጡ እኔን ወደ ታች ታወርዱኝ እና ተናጋሪን ወደ ላይ ከፍት አድርጉታላቸው፣ ውዥንበር እንዳይፈጠር ማለት ነው። ኦኬ። አሁን ከተቻለ ራጁን ወደ እኔ ቦታ ተወስዱታላችሁ። ካልሆነ ግን እዛው አስቀምጡት፣ ችግር የለውም እንዳይተረማመስ ማለት ነው። ራጇችን 9 ደቂቃ አለ። እስኪ አጠቃላይ ኦሮሚያ ክልል ላይ የኦነግን ትግል አስመልክቶ ያንተን ትዝብት ንገረን። አይ ቲንክ 9 ደቂቃ የሀገሪቱን ነባራዊ ሁኔታ እንዲገልጹ ነው ለሁሉም የተሰጠው። ለእኔ ላይ ተጨማሪ የኦሮሚያ ክልል እንትን አነሳ ደቂቃዎች መጨመራቸው ግድ ይላል። ለምን ግዙፍ እንደሆነ ማህበረሰብ ችግራችንም ያን ያህል ስለሚገዝፍ የኔም እይታ ሀገራዊ የሆኑ ጉዳዮች ላይ ወንድሞቼ ያነሱትን የምጋራውን ትቼ የሚጨመር ብቻ እየጨመርኩ ነው የሚሄደው። ዩኖሜኔ ቶፒክ ላይ ብቻ ነው ፎከስ የማደርገው። ከሱ በፊት 1 ደቂቃ እንድትጨምርልኝ፣ አንደኛ እንደዚህ አይነት ሩሞች ቢቀጥሉ ከዚህም በፊትም ስል ነበረ። ሁለተኛ ደግሞ ብልጽግናዎችንም ጋብዟቸው መጥተው እኛ ጋር ቁጭ ብለው እስቲ ያውሩ ያላቸውን እና ብልጽግና የሚባለው በመናብ